በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንደምን ቆያችሁ ውድ የዩቲዩብ ቤተሰቦቼ? እንደተለመደው ዛሬ ይዤላችሁ የመጣሁት ታችን እሁድ መዝሙር የሆነው ወብዙኃን ኖሎት መጹ የሚለው የቅዳሴ ምስባክ ይዤላችሁ የመጣሁት። እስከ ትምህርታችን ፍጻሜ ድረስ አብራችሁ እንድትቆዩ ጋብዛችኋለሁ። ይህ የምስባክ ትምህርት ጠቅሟል ወደምትሉት ሰው ሼር ማድረግ እንዳረሱ። ይህንን ቪዲዮ ሰብስክራይብ፣ ላይክ፣ ሼር በማድረግ ጀምሩት። የመጀመሪያው የትምህርታችን ክፍል የእሁድ መዝሙር የሆነው የብዙኃን ኖሎት መጹ የሚለው ምስባክ ዛሬውን የሌላችሁና ከዛ በኋላ ደግሞ ወደ ዜማውና ወደ ማብራሪያው እንገባለን። የመጀመሪያ ዘሩ አገረ ለነ አሕዛበ ወሕዝበ ታሕተ እገሪነ ወሐረየነ ሎቱ ለርስቱ ስኖ ለያዕቆብ ዘአፍቀረ ነው የሚለው። መጀመሪያው ዜማው ሰረቀ ለነ እምኔኪ ነው። አግረረ ለነ አሕዛበ ወሕዝበ ታሕተ እገሪነ። ይህንን የሰረቀ ለነ እምኔኪ የሚለው የዜማ ምልክት ብዛት ምስባክ ላይ አናገኘውም፣ ግን አንዳንዴ አልፎ አልፎ አንዳንድ ምስባካት ላይ እናገኘዋለን። እስቲ አንዴን በለውና በደንብ በትኩረት አዳምጡ። ሰረ አግረረ ለ ዘሯም ትንሽ አጠር ስለምትል ዜማው ቀየረ። አግረረ ለነ አሕዛበ ወሕዝበ ታሕተ እገሪነ። ሁለተኛው የዜማ ምልክት ደግሞ አግረረ ላይ መሰንቆ አርጎ ለነ ላይ ወሰጠጠ ነው የሚያደርገው። አግረ ሰንቆ አያቸው። አግረረ ለነ አሕዛበ ላይ አጥመቀ አሕዛበ ወሕዝበ ታሕተ እገሪነ። ወሐረየነ ላይ ወያስተድሉ ያደርጋል። ወያስተድሉ ወሐረየነ ሎቱ 30 ወሐረየነ ሁለተኛ 30 ወሐረየነ ሎቱ ላይ ደግሞ ቡበይ ሎቱ እንደተለመደው ወሰጠጠ ለርስቱ ወሰጠጠ ለርስቱ ስኖ ለያዕቆብ በ30። ሁለተኛው ደግሞ መድኃኔ ስኖ ለያዕቆብ ስኖ። ሶስተኛው ምልክቱ ደግሞ እግዚኦ መሐረነ ክርስቶስ ስኖ ለያዕቆብ ዘአፍቀረ ደርስ ዘአፍቀረ። የዕለቱ የቅዳሴ ምስባክ የዕለቱ የቅዳሴ ምስባክ የምልክት ማብራሪያ ይሄን ይመስላል። አሁን ግን አንድ ወጥ የሆነ የምስባክ ዜማ አላችሁና አጥንታችሁ ይሄኛው ሲሰሙ ትንሽ ጥርት ስለሚልላችሁ አሁን ሙሉን እላችኋለሁ። አግረረ ለነ አሕዛበ ወሕዝበ ታሕተ እገሪነ ወሐረየነ ሎቱ ለሕዝቡ ስኖ ለያዕቆብ ዘአፍቀረ። ይህ የዕለቱ የቅዳሴ ምስባክ የብዙኃን ኖሎት መጹ የሚለው ምስባክ ይህንን ይመስላል። ይህ ቻናል ሰብስክራይብ በማድረግ ቤተሰብ ሆኑ። ቀጣይ በምስባክና ሌሎች የቅዳሴ ትምህርቶችን እስከምንገናኝ ድረስ ቸር ቆዩ። ወስብሐት ለእግዚአብሔር።